ይቅርታ አልኩ እኮ ይቅርታ ሰላም እንዴት ናችሁ? ባለፉት ቪዲዮ ኢየሩስን አስቀይሚያታለሁ። ለተከታታይ ለሁለት ቀን በጣም አስቀይሚያታለሁ። ዛሬ ላይ ከኔም ትቶ ቢያንስ እነ ኤልዱም እንዳስቀየምኳት ሲነግሩኝ እኔም እውነት ለመናገር ከራሴ ጋር ሆኜ ሳየው አስቀይሚያታለሁና ዛሬ ይቅርታ ልጠይቃት ፈልጋለሁ። እንግዲህ እስኪ እሺ የምትለይ ከሆነ ጸልዩልኝ ጋይስ። ሰላም ብያለሁ ፋሚሊ። አሁን እንግዲህ እኔማ እንደነገርኩ ነው። እንግዲህ በጣም እሷ ልጅቷ በባለፈም እንዴት እንደመነች አይታል። ግን አንተ በጣም ምን እንጃ እንደዚህ አልጠበቅኩም ነበር። እሷ እንደዛ እያለቀሰች ምናምን በጣም የተጎዳችው እኮ። ግን ሁለት ጊዜ መጀመሪያ በዛ ሰርፕራይዝ ታረገ ጥፋት አጠፋ፣ ሁለተኛ ደግሞ እሷ መጣ ደግሞ እንደዛ እየለመነች ሴት ልጅና እንደዚህ ስለምን የምግን በጣም ይደብራል። አንተ እንደዚህ አልጠበቅኩም ነበር። ግን ስህተት ገብቶ ምናምን ስለመጣ ዛሬ ደስ ብሎኛል። አጥፍቻለሁ። አይ እውነት ለመናገር ያው ምን መሰለሽ ፍቅር ሲኖርብሽ አንዳንዴ ሁሉ ነገር ሊነጥቀኝ መጣ ይመስልሻል። ከዚህ አንፃር ግን አሁን ማለት እዚህ ላይ የሆነ ወይ የኔ ባል ነው ምናምን እንደዚህ ሆናችሁ የሆነ ክፍተት ፈጥራችሁ እኮ ብዙ ጊዜ እንትን ባለ ቁጥር እሷም ከሌላ ሰው ጋር አንተም ሌላ ሰው ጋር ደግሞ ተመልሶ ለመገናኘት ራሱ ከባድ ነው። አንዴ ንፋስ ከገባና አንዳንዴ ደግሞ ነገሮችን ቀለል አድርገህ እስቲ ብታጣራ ደስ ይላል። እሷ ግን እኮ እውነት ለመናገር በጣም ሰብሬያታለሁ። እሺ የምትል ይመስልሻል? እኔ እንጃ ብቻ ፍርሃት አለኝ። ምንሽ ለጊዜው ማቀም እንትን እላለሁ። እንደውም ለራሱ አንዳንዴ ንዴት ምንድነው የሚባለው? አንዳንዴ ንዴት ከምን ይጥማል የሚባል ነገር አለ። ያኔ ስሜታዊ ሁኜ ነው እንጂ እውነት ለመናገር አስቤም ወስኜም አይደለምና ፈጣሪ ከኔ ጋር ይሁን። እስቲ እንግዲህ መቼ ማንዳ ያው በምታፈቅረው ሰው ሲሆን ደግሞ ያላለ መቅናት ብትሞክር ከባድ ነው። እንኳን እንደዚህ እንትመስ ከወንድ ጋር ሂዳ ተገናኝታ ያው በርግጥ እሱ የሁላችንም ጓደኛ ነው። አንቺ የተረዳሽኝን ያህል እሷ ምን ትረዳኝ ከሆነ በጣም ደስ ይለኛል። እኔ ወይስ ግን ነይባትሽ እኔማ እንግዲህ ጠርቻታለሁ። እንግዲህ ግን አንተ እንግዲህ መልሰ ደግሞ እንትን እንዳትል እሺ። ዛሬ እንደምንም እችላለሁ። ለማንኛውም ነይ ብያታለሁ። አሁን በቃ በስራት እሺ። እግዚአብሔር እንዳታሳፍረኝ። እሺ እንደው እንጃ። እሺ ሰማችሁ ነገር ተነጋገሩ። እሱ ጋርም ስናወራ ነው የቆየን። በጣም እንደተጸጸተ በቃ ያረገው ነገር ሴት ልጅ ጋር የማይደረግ ነገር እንዳረገ በቃ በጣም እንትን ብሎ ነው የነገረኝና ጥፋት እንደሆነ ማምኗል። እንግዲህ ደግሞ እሱ የሚልሽን እስኪ እኔ ምንም አላችሁ እንግዲህ ጀሪያ እውነት ነው የምልሽ። በከፊል ገልጻልኛለች። መቼም እንዴት እንደምወድሽ ላንቺ መንገር አይጠበቅብኝም። ምሬ ነው ማለት አዎ አስቀይሜያለሁ። ከራሴ ጋርም አልሆንሁም ነበር። ስለዚህ ይቅርታዬን ትቀበያለሽ ብዬ ተስፋ አለኝ። በጣም ይቅርታ በጣም አሁን ማለት ነው እኔ በጣም እንትን ብያለሁ። ዛሬ ላይ አንተ ስለጠየቀኝ አይደለም ይቅርታ አላደርግልኝም። ምክንያቱም እኔን በጣም ሰብረኸኝ ጎርተኸኛል። ቤት መጥቶ በረከት እንደኔ ይቅርታ ብለህ እሱ ነው። ሌላ ምንድነው? እሱ ዳግመኛ የምታስገቢው እሱ ነው ያነሳኝ ታውቃለህ። ዛሬም ልትደግመኝ ከሆነ አይደለም። እኔ እንደዛ ማለት ይቅርታ እንደዛ ማለት አይደለም። ግን አሁን አንቺና እኔ መካከል አሁን እሱን ይቅርታ ለመጠየቅ አንቺ የኔን ይቅር ለማለት እሱ የምታስገቢበት ምክንያት ምንድነው? ምክንያቱም ወድቄ ሳለ ያነሳኝ እሱ ነው። ገባ አይደለ? እኔ ዛሬ ላይ እዚህ ጋር አልቆምም ነበር። ገባ ጀሪ ምን አለ ለመርዳት ብትሞክሪ። እሺ እሱን በግል ይቅርታ ጠይቀዋለሁ። አንቺ ግን ያንቺና የኔ ይቅርታ መጠየቅና አንቺ የኔን ይቅርታ ማድረግ እሱም በመካከል የሚያስገባው ነገር የለም። እሱን ይቅርታ ጠይቀዋለሁ፣ ችግር የለውም። እኔ ባይሆን ያስቀየሙሽ አንቺ ነው። አንቺ የምሬ በጣም እኔ ዝቅ ማለት ካለብኝ ዝቅ ብዬ ይቅርታ ልበልሽ። ዝቅ ብትል ምን ይቅርታ አላደርግልም። እሱን ይቅር ስትለው እሱ ያው ደስ ብሎት ይቅር የሚል ከሆነ ነው ያኔ ነው ይቅር ምልክ እንጂ ይቅር አይደለም። ኤልዱ እባክሽ ንገሪያት። የፍቅር አመል ነው። አሁን እሱንም እኔ ዛሬ ነው ነበርኩ። እሱማ ያውቃል እኮ በጣም ብዙ ነገር አድርጎልናል። ግን ማለት እኔ እኮ ያልገባኝ ነገር እስኪ ንገሪያት። ያልገባኝ ነገር አሁን ባለፈው አምኛለሁ፣ አስቀይሜያለሁ። አሁን እናንተ በቃ ከዴ ብላችሁ ስማት እንትን አትበሉ። በቃ የራሳችሁን ነገር ብቻ ጨርሱ። መጀመሪያ የራሳችሁ ተግባቡ። መጀመሪያ ሌላው ነገር ቀስ ብሎ የሚደርስ ነገር እሱን እኮ ነው ያልሆነም። አንቺ ምን አገባ እሱ ምንድነው? ቆይ ሌላ ጉዳይ ካለ ንገሪን። ሌላ ጉዳይ ካለ እሱን እንደስልትለኝ ነው እንዴ? ታዲያ ምን ልበል? እሱን እኔን ይቅርታ ለማለት እሱን ይቅርታ ማለት አለብህ። ምንድነው አባትሽ? ለምንድን ነው የምትሄጂው? ምንድነው ማለዳው? ምን ማለት ነው? አይደለም ያን ያህል አንቺ እኔ ይቅርታ ስላልኩኝ ስላጠፋው በጥፋቴ ስለተሰሰት ያን ያህል እኔን መቅጫ ልታረጊ እንዳትሞክሪ። እንትን ማለት እሺ እሱን ይቅርታ ምለው ምክንያቱም ምንድነው? እሺ ንገሪኝ።
እንዴ በቃ እሱ ነው ያስቀየሙሽ አንቺ ነው አይደለ? እሱን በግል ይቅርታ ጠይቀዋለሁ። እሱን በግል ይቅርታ ጠይቀዋለሁ። አንቺ እዚህ ድረስ የመጣሁት እኔ እናንተ እንትን ለምን አንቺ ቢያንስ ቆይ እስኪ አዳምጪኝ። እኔ እንዴት እንደምወድሽ ታውቂያለሽ አይደለ? ምን ነክተሽ ነው? እሱ በመካከል የሚገባበት ምክንያት እኮ ነው ያልገባኝ። እንዴ እየሰማሻት ነው አይደለ? ይሄ ነገር ሌላ ነገር አለው ማለት ነው። አሁን አንቺ እንትን ተበይና እሱ ቀስ ብሎ እንደርስ ነገር ነው እንትን እንለዋለን። በቃ ስሙኝ አንዴ ልናገር። እሱ ይቅር ካላለህ እኔ ይቅር አለ። ያውም ታልቡ ደስ ብሎ ይቅር ካላለህ አንቺ ምንድነው ችግርሽ? በቃ ምንድን ኧረ አይ እንጂ እኔ እኮ ጥፋት እንዳጠፋው እኮ አውቃለሁ። ምንም ብትይኝ ይገባኛል። ምንም ብትይኝ ይገባኛል። በቃ ልሂድ፣ በቃ እውነት ልሂድ፣ በቃ ማለት እኮ እና አብራት በቃ እሺ ዳዊት ይኸው ያለችን ሰምታለች እንዴ። ምንድነው እኔ እሱን አሁን ይቅርታ የምጠይቅበት ምክንያት ማለት ያው አዎ አስቀይሜያለሁ እኮ እሱም እኮ እሷ ደግሞ ደስ እንዲላት በቃ ያለውን ነገር ያው እሱን ቀለል ያለ ሰው ስለሆነ ችግር የለም ቤት እናውቀዋልና ደግሞ መጥቶ እንትን ቢላ ይሻላል። ነገር እንደገና ሊበላሽ ነው። እስኪ ይምጣ ግን ነገር ይበላሻል እንጂ የሚያምር ነገር የለም። እንዴት ናችሁ? እሺ እንዴት ነው? ሰላም ነው? እንዴት ነው? አለን ሰላም ነው? እንዴት ነው? ምን ነው ዛሬ ሰብስባችሁ? ዛሬማ ይቅርታ በረከት አስቀይሜያለሁ ባለፈ እናንተ እኮ ከጨረስን ቆየ። እኔ ሲጀመር አንተም ብዬ አይደለም እነሱም ብዬ ነው። ምንድነው ይቅርታ በለው አይደል? ይቅርታ ነው ይቅርታ እንጠይቀው። ምን የጉልበቱ ጋር እንድደፋ ነው እንደፈለግሽ? ደፋም ችግር የለውም። ምን ለምን ይደፋል? መደፋት ካለብሽ ይደፋል። ምን ማለት ነው? ኧረ ያለው ይልኝ ጉዴ ጄሪ በቃ ዳዊትሽ በስራት በረከት በቃ ያው አንዳንዴ አንተ ወንድነት ተረዳው ማለት እኔ እንደዚህ በቃ እንደዚህ ልታናግሩኝ ከሆነ እኔ ምንም አልፈልግም። እንደዚህ አይነት ነገር ሲጀመር የመጣሁኝ እኔ እናንተም ብዬ እንጂ እሱም ብዬ አይደለም። ይቅርታ በለው ነው ያልሽኝ አይደል? እንደዚህ ልታናግሩኝ ቢሆን ነው አልመጣም ነበር። የምሬ ነው። እኔ ሄዳለሁ። እሱ ወንድም አይደለ? እኔ በራሴ ቦታ ብሆን አንዳንዴ ያው በቃ ልክ ሳትሆንም የምትሰሳተው ነገር አለ አይደለ? ያው ደግሞ አንዳንዴ አለመግባባት ይፈጠራል። ስለዚህ ይኸውልህ አዳምጠኝ። እውነት ለመናገር አስቀይሜያለሁ። አዳምጠኝ። እውነት ለመናገር አስቀይሜያለሁ። እኔ ምንም ነገር መስማት አልፈልግም። በነገራችን ያው ዳዊት እስከዛሬ ስንት ነገር አሳልፈን በረከት ማለት ለኛ በቃ ማለት ሁላችንም በቃ ቤተሰብ እና እኔ ምን ላድርግ ታዲያ? ሌላ ነገር ካለ ንገረኝ። እኔ ለእናንተ ደስ እንዴ ታዲያ ምንድነው እንዴ? እኔ ምን ልበል ታዲያ? እሺ አንቺስ የሆነ የመከሩብኝ ነገር ካለ ንገሩኝ። በረከት እንዴ አንተ በቃ ቀለል አድርገህ እስኪ እሷ መጣ እሱን ይቅርታ ካላል አይሆንም። እሱ ደግሞ አላደርግም። ስለዚህ አይሆንም ከሆነም እንደሱ መንገር ነው። ያን ያህል እንደዛ ስትሆን የነበረ ምንድነው? ምን አድርጎ ነው? እኔ ምን አድርጌ ነው ያን ያህል እንደዛ ስትሆን የነበረ? እሷን ስላመጣኋት ነው? እሷን ስለደገፋት ነው? አንተ በጣም እኔ ለምን ደገፋት አላልኩም። ስሜታዊ ሆኜ ለጊዜው አስቀይሜያለሁ። ከዛ ውጪ ቢሆንም እኔ ምንም አንተን ካንተ ጋር በቃ ማውራት አልፈልግም ከዚህ በላይ። እኔ በጣም እየደበረኝ ነው እዚህ ጋር ራሱ ካንተ ጋር ቆሜ ማለት ነው። እኔ መጣው ሲጀምር እነሱም ብዬ ነው እንጂ በቃ እኔ እንደዚህ የምታነጋግሩኝ ቢሆን ጭራሽ አይ በቃ ማይተሳሰብ ነገር ነበር። በቃ ሁሌ እንደዚህ የሆነ የሚቀጥል ነገር ይሄ ድራማ አይደለም እኮ በስራቴ ህይወት ነው አይደለ? በቃ ምን ኖረው ህይወት ነው። ስለዚህ ይሄ ደግሞ እናንተ ፍቅር ነው ይዛችሁት ነገ ትዳር ልጅ የሚባል ነገር አለ። ቀደሙንም እኮ ሶስተኛ ወገን ማስገባት አልነበረባትም አይደል እንዴ? እሱማ እኮ ይቅርታ እንደይቃት የመጣን እሷን ነው። ሶስተኛ እሱን ይዛ መጣች። እኔም ብቻ ነው እንዳስቀየመው እሱን ከኔ በለጠ ነው። አየው ይቅርታ አልኩት አይደል? ይቅርታ አልኩ እኮ ይቅርታ በቃ ምን እንዴት ላድርግ? ምን ልውደቅልሽ አይደል? ስትፈልግ እኔ አንቺን ይቅርታ ለማለት ጠራሁሽ አይደል እንዴ? ሶስተኛው ግን እንዴ ጭራሽ እየሰማሻት ነው። ብትፈልግ ነው እንደዚህ ይባላል። ለምን ፍቅረኞች ነበር። ምን እንኳን ብዙ ነገር አሳልፋችኋል። በቃ ታያት በቃ ታያት ተስማምቷቸዋል። በቃ ታያት መልካም ጊዜ ታያት። ምን ላድርጋት ታዲያ? እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። ፍቅርሽ ጋን መብራት እንዳይሆንብኝ